እኛ እኮ ምሕረትን ሳይሆን የምናስተላልፈው ቁጣን ነው፣ ችግርን ነው የምናስተላልፈው፣ ስቃይን ነው የምናስተላልፈው። ለምን የጸሎት ቤት የለንም? የመንበርከኪያ ስፍራ የለንም? አይኖቻችን ቅዱሳኖችን አያይም፣ እመቤታችንን አያይም፣ መላእክትን አያይም። ቤታችን የጸሎት ቦታ ስናዘጋጅ ስዕሎቹን በመንበርከክ ልክ ነው የምናደርገው። በምን ልክ ነው? በመንበርከክ ልክ። የሥላሴን የመድኃኔዓለምን በመቆም ልክ እናደርግና በርከክ ብለን መጽሐፍ መግለጫ ያህል ቦታ እንተውና ተጠግተን ወደ ስዕሉ ከስር ደረቅ የጥጥ ፍራሽ እናድርግና እዛች ላይ በርከክ ብለን መጽሐፍን በግራ እጅህ ይዘህ በቀኝ እጅህ ወደ እግዚአብሔር እንዲዘርግተህ ወይም እንደዚህ ወይም እንደዚህ ሶስት አይነት አዘረጋጋለ። አንደኛው እንደዚህ ነው፣ ሁለተኛው እንደዚህ ነው፣ ሶስተኛው እንደዚህ ነው። ይሄኛው ካንተ እንቀበላለን፣ ይሄኛው ኑሮዬን፣ እኔን፣ ቤተሰቤን፣ ጊዜን፣ ዘመኔን አንተ ማርከው ማለት ነው። አንተ ያዘው ማለት ነው። ይሄኛው ሁሉን ነገር ለሱ አሳልፈህ የመስጠት ጸጋ የምታገኝበት ነው። ይሄኛው አንተን አመልካለሁ፣ ጠንቋይ ቤት አልሄድም፣ ጨሌ አልጨብጥም፣ ዛር ቤት አልሄድም፣ ውቃቢ ቤት አልሄድም ማለት ነው ይሄኛው። ስለዚህ ልክ እንደዚህ በምትጸልዩበት ጊዜ እዚህ መሃል እጅ ላይ የመቃጠል ምልክት ያሳያችኋል። መንፈሱ አለ ማለት ነው። ወደ ስዕሉ ነው ይሄን የምታረጉት። ግልጽ ነው። እንደዚህም ስታረጉ እጅህን ይበላሃል። ለምን ዘረጋህ ብሎ እጅህን ይበላሃል፣ ወይም እዚህ ጋር ይቆረጥምሃል። የዚህ ጊዜ መንፈሱ አለ ማለት ነው። እንደዚህ ስዘረጋም ከዚህ ክስሮች በሙሉ ይነቃነቃሉ፣ እንዲህ ይፈተበታሉ። የዚህ ጊዜ መንፈሱ አለ ማለት ነው። ከዚህ በኋላ ተነስተህ መቁጠሪያህን ታነሳና ሁለት ትጀልጠዋለህ። አሊያም ደግሞ ሌላ አይነት አጠቃቀም ዘዴ ይለውጥና ሐሳብህን መስረቅ ይጀምራል። አንተ እንደዚህ ስትዘረጋ ንግዱን፣ ትርፉን፣ የጧቱን ገበያ፣ ቁርሱን፣ ወጡን፣ ሽታውን እና ቡናውን፣ ሲኒውን ያመጣልሃል። ግን እየጸለይክ እኮ ነው። የዚህ ጊዜ ተነስተህ ጸሎትን መለስ ታረግና ተነስተህ እየሰገድክ ትቀጠቅጠዋለህ። አእምሮ ላይ ከሆነ ማጥናት ነው ያለብህ። አእምሮ ላይ ከሆነ ህሊናን የሚወሰውሰው ከዚህ ራስ ላይ ትቀጠቅጠዋለህ። አቁም። በጌታዬ በኢየሱስ ክርስቶስ ይሄንን የውስዋስ ባህሪን አቁም። ከአምላኬ ከእግዚአብሔር እገናኛለሁ፣ ፈውስ እፈልጋለሁ፣ ምሕረት እፈልጋለሁ፣ አንተ አያገባህም እዚህ ውስጥ ብለህ በድንግል ማርያም ስም አስሬሃለሁ ካልከው በጥሩ ሁኔታ ትጸልያለህ ማለት ነው። ቀጥሎ መቆንጠጥ ይጀምራል። በምትጸልይበት ጊዜ መቆንጠጥ ይጀምራል። እግርህንም እጅህንም ቁንጥጥ ያደርግሃል። የዚህ ጊዜ እንድታክነው እንጂ ጸሎት እንድትጸልይ አይደለም ፍላጎትህ። በቆነጠጠ ቦታ ላይ ስታከው ደግሞ በጣም ደስ ይላል። በጣም ነፍስህ የገባ ነው፣ የሞያሌ ያህል ማለት ነው። ልክ እንደዚህ በሚሆንበትም ጊዜ መኖሩን ታውቃለህ ማለት ነው። ተነስተህ የቆነጠጠ አካባቢ ስትመታው በውስጥ ሰውነት ውስጥ ሲዟዟርና ሲሯራጥ ታገኘዋለህ። የዚህ ጊዜ ትቀጠቅጠዋለህ፣ ታስረዋለህ። በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በሰውነቴ ውስጥ ምንም አይነት ምልክት እንዳታደርግ አስሬሃለሁ ስትሉት ይታሰራል ማለት ነው። ሌላው ስዕሉን በምታዩበት ጊዜ በአይናችሁ ላይ የሚሳለው ስዕሉ ይሆናል ማለት ነው። የጌታችን ኢየሱስ ክርስቶስ ስቅለቱ፣ የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ከልጇ ጋራ ያለው ስታዩ አይናችሁ ላይ ይሳላል። አይናችሁ ላይ ሲሳል ተስፋችሁ እመቤታችን ትሆናለች ማለት ነው ከልጇ ጋራ። ስለዚህ ዲያብሎስ እንደ ልቡ አይቶ የማጥፋት የመብላት ሌሎችን የማጥቃት የቡዳነት መንፈስ ይቋረጣል ማለት ነው። ስዕሉ ሌላው ቅባ ቅዱስ መቀባት አለበት፣ ወይም ቤተክርስቲያን አምጥታችሁ ተቀድሶበት መግባት አለበት የጸሎት ቦታችሁ ላይ። እነዚህ ግዴታ የመንፈሳዊ ጉዞዎቻችን ውስጥ የጦር ዕቃ የመዋጊያ ስልት ናቸው ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን።
ለዚህኛው ትውልድ ይሄ መንገድ ቀዳሚ መሆን አለበት። በፈረንጁ ዓለም ጥሩ ልጅ ለመውለድ ጽጌረዳ ውስጥ ይመላለሳሉ። ከተጸነሰ ጊዜ ጀምሮ ጥቁር ሰው ላለማየት በጽጌረዳ በአበባ ውስጥ ይሄዳሉ። በጣም ቀይ ልጅ ለመውለድ፣ መልካም ልጅ ለመውለድ እንዲህ ብለው ያምናሉ ማለት ነው። በጽንሱ ክፍለ ጊዜ የምታየው አበባ በልጁ ሕይወትና ተክለ ቁመና ውስጥ ውበት ይሰጣል ብለው ይገምታሉ። እኛ ግን እንደዛ አይደለም። ልጅ ሲወለድ እኛ ደግሞ በቤተ ክርስቲያናችን ልጅ ሲወለድ አቡነ ገብረ መንፈስ ቅዱስን እናያለን፣ ቅዱስ ሚካኤልን እናያለን፣ ቅዱስ ገብርኤልን እናያለን። ይሄኛው ትውልድ ጀበናና ሲኒ እያየ ተወለደ ነው። በቃ ጥቁር ጀበና እያየ ተወለደ። ይኸውና ልቡ ባህሪው ጠባዩ ጠቁሮ ቁጭ ካቦል ጀባ እስከ በረካ አንተ ያለህ ማነው ሚናካ ወድቋ ወድቀን ባንተ ተመካ ነው እኮ የምንለው። እንዲህ ያለ ባህሪ ባለው ቁመና ውስጥ የተወለደ እኮ ነው የተወለድን። ይህንን ነው የምንገልጸው። ስለዚህ ከመወለድ ባህሪያችን ጨምሮ ትልልቅ ጉዳቶች አሉበት እና እግዚአብሔር አምላክ ምሕረቱን ያብዛልን። ማርያም አታልቅሺ እናቴ ልሰዋ ልኩኝ